وأراقب الرحمن جل جلاله وتقدست أسماؤه وتعالى وأكون للوطن الحبيب مشيدا أنمى إليه. وأشهد أن محمدا عبده ورسوله وصفيه من خلقه وخليله. أما بعد، معاشر الأحبة، طبتم وطاب ممشاكم وتبوأتم من الجنة منزلا. أسأل الله العظيم رب العرش الكريم أن يجمعني وإياكم في دار كرامته إخوانا على سرر متقابلين. اللهم آمين. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. ማሻአላህ ከዚህ ደግሞ ስትታዩ ከመድረክ ስትታዩ በጣም ነው የምታምሩት። እዚሁ እንደሰበሰበን አላህ ጀነተል ፊርደውስ አላህ ይሰብስበን። አሜን። እስቲ ትንሽ ያው ኡስታዝ መሐመድ ፈረጅ ያው በዚህ በምርቃና በነሻጣ ምርቃና የዚህ አይደለም፣ እሺ በምርቃና የምናውቃቸው ሸኻችን ናቸው። እስቲ ከመቀመጫችሁ ላይ ተነሳችሁ ትንሽ ተንጠራሩና ተመልሳችሁ ትቀመጣላችሁ። እስቲ ተክቢር አይሰማም። ተክቢር ተክቢር ተክቢር። አዶላዎች አላችሁ አላችሁ? ጅርቱም ጅርቱም። አላሁ አክበር። ሹክራን። አላህ አክብራችሁ ቁጭ በሉ። አሁን በጣም በአንድ ብስራት ነው መጀመርላችሁ። ያም ምንድነው? የመጀመሪያው አንድ ትልቅ ዜና ልነግራችሁ ነው። ትልቅ ብስራት፣ ትልቅ ዜና፣ ትልቅ የሆነ እሱም ለመስማት ዝግጁ ናችሁ? እንኳን ደስ አላችሁ። አልሐምዱሊላህ በሉ። እንኳን ደስ አላችሁ። በጣም የሚገርም ዜና ነው። ሰምታችሁት ማታውቁት ዜና ነው። በዚህ ዓመት ውስጥ 2016 ካለፈ በኋላ በ2017 ሰምታችሁት ማታውቁት ዜና ነው። ልንገራችሁ? አዩሃናስ ሰዎች ሆይ አሉ። ዜናው ይሄ ነው። ቀድ ጃአኩም ረመዳን፣ ረመዳን እየመጣ ነው፣ እየመጣሁ ነው ብሏል። ከዚህ የበለጠ ዜና አለ እንዴ? ቀድ ጃአኩም ረመዳን፣ ረመዳን ወደ እናንተ ጋር እየመጣ ነው። ረመዳን መጣላችሁ። አልሐምዱሊላህ በሉ እስቲ። ትልቅ የሆነ ብስራት ነው። ትልቅ የሆነ ዜና ነው። ፊሂ ቱፈተሁ አብዋቡል ጂናን፣ በዚህ በረመዳን የጀነት በሮች ይከፋፈታሉ፣ ይበረጋገዳሉ አሉ። ይከፈታልና ይከፋፈታል፣ ይበረጋገዳል፣ ይለያያል። ወቱገለቁ ፊሂ አብዋቡ ኒራን፣ የጀሃነም ደጃፎች ይዘጋጋሉ። ከጀነት በሮች ከስምንቱም የጀነት በር አንድም በር የሚዘጋ የለም። ከሰባቱም የጀሃነም በሮች አንድም በር የሚከፈት የለም። ወቱገለቁ ፊሂ ሸያጢን፣ ሸይጣኖች ይታሰራሉ። ወመረደቱል ጂን፣ ዋናው ጂንም የሰው ልጆችን ከአላህ የሚያርቅ የነበረ ከመስጊድ የሚያስወጣ የነበረ በተለያየ ማላያኒ ወንጀል ላይ የሚያሰማራ የነበረው ሸይጣን የሚታሰርበት ወር ነው። እንኳን ለዚህ ጊዜ ለዚህ ወር አላህ አደረሰን። አልሐምዱሊላህ። ተክቢር። አላህ በእነዚህ የቀሩ ጥቂት ቀናቶች ላይ ረመዳንን ሳያደርሰን አላህ ይግደለን፣ አላህ ይግደለን። ደርሰው ያው ዛሬም በዚህ ቀን ላይ ይህንን ሙሐደራ በምንነጋገርበት በዚህ ፕሮግራም ውስጥ ዓለም ላይ ብዙ ሙስሊሞች ይረግፋሉ። ነገም ይቀጥላል፣ ከነገ ወዲያም ይቀጥላል። ረመዳንን እንደዚህ ደርሰው የሚሞቱ ብዙ ሰዎች አሉ። ምንድነው ትልቁ ነገር ምን መሰላችሁ? መድረሳችን ጥቅም አለው። ነብዩ አለይሂ ሰላቱ ሰላም ዘንድ አንድ ሙጃሂድ ሁለት ጓደኛ ማሞች ነበሩ።
አንደኛው በአላህ መንገድ ላይ ጂሃድ አድርጎ ፊ ሰቢልላህ በአላህ መንገድ ላይ አንገቱን ተቀላ ሞተ። ሁለተኛው ዓመት ቆይቶ ረመዳንን ጾሞ ብዙ ሰላት ሰግዶ ብዙ ነገር አድርጎ ሞተ። ከዛ በኋላ ሶስተኛው ሰው በህልሙ አየና ያየውን ህልም ለነብዩ አለይሂ ሰላቱ ሰላም ነገራቸው። ሁለቱ ሲሽቀዳደሙ ይሄኛው እንደቀደመ ማለት ነው በፈረስ። ይሄ ሁለተኛው ታሞ የሞተው ሰው ከዛ የአላህ መልእክተኛ ሐቅ ነው እውነት ነው አሉ። እንዴት ሙጃሂድ የሆነን ሰውዬ ሙጃሂድ ያልሆነ ሰው እንዴት ይቀድመዋል እንዴት ይበልጠዋል ብለው ሲናገሩ ይሄ ሰውዬ ያኛው ሙጃሂዱ ከሞተ በኋላ ብዙ ሰላት አልሰገደም እንዴ አሉ። ሰግዷል። ብዙ ቁርአን አልቀራም እንዴ? ቀርቷል። አለይሰ ሁወ አድረከ ረመዳንን አልደረሰም እንዴ? ደርሷል። በዚህ ምክንያት ሙጃሂድ በአላህ መንገድ ላይ ጂሃድ አድርጎ ከሞተው ሰውዬ የበለጠ ረመዳንን አግኝቶ የሞተው ሰውዬ በአጅር በልጦታል። ይህንን ረመዳን ብናገኝ ብዙ ሰዎችን የምንበልጥባቸው መንገዶች ናቸው ማለት ነው። አላህ ያድርሰን፣ አላህ ያድርሰን። በዚህ በረመዳን የምናገኛቸው ብዙ ኸይር ነገሮች አሉ። ከነዚህ መካከል ቅድም ኡስታዝ መሐመድ ፈረጅ እንደገለጸው የአላህ መልእክተኛ አለይሂ ሰላቱ ሰላም ከወትሮ እንደው እንግዳ የሆነ ነገር በሰሃቦች መካከል ፈጸሙ። ምንድነው እሱም? ሚንበራቸው ላይ ሲወጡ አሚን አሉ። አሁንም ሁለተኛ እግራቸውን አነሱና ሚንበሩ ላይ ሲወጡ ደረጃውን አሚን አሉ። አሁንም ሶስተኛውን እግራቸውን ደረጃ ላይ ሲያወጡ አሚን አሉ። ሌላ ጊዜ ሚንበር ላይ ሲወጡ ቀጥታ ደረጃውን ይወጡና ኹጥባ ያደርጉ ነበረ። አሁን ይሄ ነገር ያልተለመደ አዲስ እንግዳ ነገር ነው ያመጡትና ምን አላማዛ አመንተ ያ ረሱላህ ሰሉ ዐለ ነብይ። ቅድም ስለ ሰላዋት ብዙ ተነግሯቸዋል። ሰሉ ዐለ ነብይ አይሰማም። ሰሉ ዐለ ነብይ اللهم صل على محمد وعلى ال محمد። ለምንድነው አሚን ያልከው? ደረጃ ላይ ስትወጣ 3 ጊዜ አሚን 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 ብለሃል ለምንድነው ያልከው ብለው ሲሏቸው አታኒ ጅብሪል الآن ጅብሪል አሁን እኔ ጋር መጣ አሉ። አላህ ልኮት ጅብሪል አሚን ታማኙ ጅብሪል አሁን ወደ እኔ ጋር መጣ። ከዛ በኋላ 3 ነገሮችን እርግማን ነው ይዘው የመጣው ጅብሪል። አላህ ይጠብቀን ከዚህ እርግማን። 3 እርግማኖችን ይዞ መጣ ጅብሪል። የመጀመሪያው ምን አድረከ አበወይሂ ወላጆች እናትና አባቱን በህይወት አግኝቷቸው ወይንም አንደኛው ሊሆን ይችላል በእነሱ ምክንያት ዱዓ አስደርጓቸው ወላጆቹን ኻድሟቸው ወላጆቹን አስደስቶ ልጄ ሆይ ተባረክልኝ፣ ልጄ ሆይ ጀነት ይዋጥህ፣ ልጄ ሆይ ለትልቅ ደረጃ ድረስ፣ ልጄ ሆይ ብለው ዱዓ አድርገውለት በወላጆቹ ዱዓ አማካኝነት ጀነት መግባት ያልቻለ ሰው ይሄ ሰውዬ ከአላህ ረሕመት ይውጣ አሚን በላለኝ አሚን አልኩኝ አሉ። ወላጆች ያሉን የሞቱትንም በህይወት ያሉትንም ሐቃቸውን ማሟላት አሁን ከኛ ይጠበቃል። ለሞቱ ሰዎች ረቢ ረሐምሁማ ከማ ረበያኒ ሰጊራ፣ ጌታዬ ወይ ህፃኖኜ በልጅነቴ ተንከባክበው ለዚህ ቁም ነገር እንዳበቁኝ አንተ ምዘንላቸው ብለን ዱዓ ልናደርግላቸው ይገባናል። ከሞቱ በኋላ የሞቱብን ወላጆቻችንን ለነሱ ዱዓ በማድረግ በነሱ ስም ሰደቃ በማውጣት በነሱ ስም መስጊዶችን በመገንባት በነሱ ስም የቲም ማዕከላቶችን በማደራጀት በተለያዩ ኸይር ነገር ለወላጆቻችን መነየት እንችላለን። ሐቃቸውን ጠበቅን ማለት ይሄ ነው። በህይወት ያሉትን ግን ወላሂ ሳያመልጡን እነሱን ልንኻድማቸው ልናስደስታቸው ይገባናል። በእነሱ ምክንያት ምን አይነት ኸይረኛ ሰው መሆን እንደሚጠበቅብን አስቡት። በወላጆቻችን ምክንያት ጀነት መግባት የማንችል ሰዎች ካለን እድለቢስነት አይገልጸንም። አንሽኩርሊ ወሊዋሊደይከ አለኔ አመስግነኝ ወላጆችንም እኮ አመስግናል አላህ።
አላህን ካመሰገንን በኋላ እንድናመሰግን የተገደደው ወላጆቻችን ላይ ነው። ዛሬ ትንሽ ነገር ላደረገን አካል በህይወት የማረሳው እኔ ጋር ትልቅ ቦታ አለው እኮ እንላለን። ታክሲ ላይ ተሳፍረን ምን ከፍለው አተን የከፈለልን ሰው እኮ እንደ ውለታ እንቆጥረዋለን። ዛሬ ወላጆቻችንን እያመሰገንን አይደለም። ለነሱ ምስጋና ልናቀርብላቸው ይገባል። ይቅርታ ልንላቸው ይገባል። እናቴ አባቴ ሐቃችሁን አልጠበቅኩም ይብስኑም በድያቸዋለሁ አውፉ በሉኝ ብለን ይቅርታ ልንጠይቃቸው ይገባል። ይቅርታ ምን ጠይቅ አላህ ያድርገን። ይቅርታ ምናደርግ አላህ ያድርገን። ሁለተኛው من ذكرت عنده ولم يصل علي እኔ እሱ ዘንድ እሱ ጆሮ እየሰማ በቦታው ላይ ተቀምጦ የኔ ስም ሲወሳ በኔ ላይ ሰላዋት ያላወረደ ሰው ባንተ ላይ ሰላዋት ያላወረደ ሰው አላህ ከረህመቱ ያውጣው አሚን በላለኝ። ጅብሪል አሚን አልኩኝ። ከአላህ ረህመት መውጣት የሚፈልግ ሰው አለ እንዴ? አላህ በረህመቱ አላህ ይሰብስበን። በረህመቱ አላህ እቅፍ ድግፍ አላህ ያድርገን። ታዲያ የእሱን ረህመት ለማግኘት ከረህመቱ ላለመውጣት ሁለተኛው ምን ያስፈልገናል? በሳቸው ላይ ሰላዋት ማብዛት ያስፈልገናል። ሰሉ ዐለ ነቢይ ሰሉ ዐለ الحبيب ሰሉ ዐለ ነቢይ اللهم صل على محمد። በየትኛውም አጋጣሚ በየትኛውም ሁኔታችን ላይ ሆነን የነብዩ አለይሂ ሰላቱ ሰላም ስም ሲነሳ ሰላትን እናወርድ ይገባል። አላህ ያግራልን። አላህ ያግራልን።